አንድ ነገር ልንገራችሁ። ሁለት መነኮሳት ጨው ሊገዙ ከገዳም ከተማ ገብተው ጨው ከገዙ በኋላ መሸባቸውና የገዳም ችግር ጨው ስለሆነ እንዴት እንሄዳለን እንደር ብለው ከተማ አደሩ። አንደኛው በዝሙት ወደቀ ሰው ነውና ሲነጋን አንሂድ አለው ጓደኛው። አንተ ሂድ እኔ አልሄድም፣ ቆሽሻለሁ፣ ረክሻለሁ፣ ቤተ መቅደስ ሰውነቴ አድፏል አለው። ወደቀ አለው። ከስንት ሴት ጋር አለው። እሱማ ከአንድ ነው አለው። አንተ ከአንድ ሴት ጋር ነው? እኔ ከ10 ሴት ጋር ነው ያደርኩት። ከ10? አዎ ከ10? አዎ ከ10 ሁለት ቀን ነው እንዴ? እኔ ይሻላለሁ? አዎ አውቆ እኮ ነው ያኛው። አውቆ ይሄኛው ባለ አንዱ ተስፋ እንዳይቆርጥ እና ከኔም የሚበሳል እንዴ ብሎ ወደ መጽናናት መጣ። ተስፋ እንዳይቆርጥበት ነው ያኛው። እና ምን እናርግ? ንስሐ ብንገባ ይምረናል አለ። ባለ 10 ይምረኛል ካለ ባለ አንዱ እንዴት አይምረኝም ልበላል? በ9 የምበለጠው እንዴት አይምረኝም ልበል? እንግባ ንስሐ አለ። ገቡ። ሲሰግዱ፣ ሲጾሙ፣ ሲጸልዩ ላባቸው ጠብጠብ ያለ እግዚአብሔር ተገለጠ። የእውነት ስለበደልከው ስለአንተ ብዬ ሳይሆን ሳይበድል አንተን ለማዳን መከራ ስለሚያየው ወንድም ስል ይቅር ብዬሃለሁ አለ። ወገኖቼ ክርስትና ማለት ሰው ወደ እግዚአብሔር ሲጠጋ በደለኛ ሲያይ አይደነግጥም። ቤተ ክርስቲያን የበሽተኞች ቤት ስለሆነች ሁላችንም ሆስፒታል ውስጥ ነው ያለን። የዳነ በሽተኛና ገና የሚድን በሽተኛ ነው እንጂ ያው ነው። ሁሉም በእግዚአብሔር የታከመ ነው። የሚታከም ሲመጣ ታክሞ የዳነው ያልታከመው ላይ አይፍረድ ነው። በደለኛ ሆነን በበደለኛ ስንፈርድ ንጹህ ሆኖ እግዚአብሔር በማንም አልፈረደም።